ሰፊዬ እኔ ልክ ቪዛ ሲሰጠኝ እደነግጣለሁ። ለምን እንዴ ትኬቱ አይቀመስም እኮ ዘማን 300 ምናምን ሺህ ምናምን እና በጣም የሚገራርሙ ጓደኞች አሉኝ። ድንገት ስታዋያቸው ሰብሰብ ብለው ሂድ እስኪ ዘና ይሄ አሁን አከሳሴ ያለሁበት ምናምን ባንዴ ነው እንትን ያልኩባቸውና እየነገርካቸው ፕሮግረስን እያዩ ምናምን የታመምክ ነው የሚመስላቸው። እስኪ ሂድና እዛ አንድ ሳምንት ሰውና አመቻችልሃለ ምናምን ብለው ትኬት ይሰጡኛል። ብዙ ቪዛ ተሰጥቶኝ ያልሄድኩባቸው አሉ። የሄድኩባቸው ስለገረሙኝ ነው የፖስትኩት። ገብቷ የደላኝ የምመስል በጣም ያልደላኝ ሰው ነኝ። አሜሪካ ቪዛ ሰጥተውኝ 13 ቀን ምናምን ሲቀረው ሊቃጠል ነው የሄድኩት። በእውነት እኔ አሁን እንግሊዝ በጣም ባርች አማን እነ ማሃሪ ምናምን በቃ እንደ በሽተኛ ነው የተንከባከቡኝ ነው ምነግርህ። አንድ ብር ሳላወጣ ኪሴ ሳምባ ያለ ነው የሚመስል። የምር ነው ምነግርህ፣ የምር ነው። እነ ከድሮ ምናምን ማለት በቃ ልብ ላይ የሚቀመጥ ፍቅር ነው የሰጡኝ። እውነት ሰዎች ትንሽ ገንዘብ ስላዋጡ በዕለት ተዕለት ህይወት ውስጥ በመግባት እያንዳንዱ ያንተ እንቅስቃሴ ከነሱ ገንዘብ ጋር የተገናኘ አድርገው የመሳል ነገር አለ። አዲስ ስለሆነ እኮ ነው። እኔ አልፈርድባቸውም እኮ ሀሳቡ አዲስ ነው። እኔ አሁን ደስ የሚለኝ ምን እንደሆነ ታውቃለህ? ከዚህ በኋላ የሚመጣው የፊልም ባለሙያ አንድ ቆንጆ ነገር ውሃ የሚያነሳ ሀሳብ ይዞ መጥቶ አግዙኝ ሲል እንዳያሸማቀቁት ነው። ገብቷል። በቃ እኔ በኔ ይታመን ይሄ ሰው እኔ በቃ መሰደቡንም ምኑንም ልቻለው አልተሸማቀኩም። ጨርሼ አሳይቻለሁ። ይላመነኝ ህዝብ የፈለገ ነገር ውስጥ ልግባ። ዋናው የውራጌ ምን ይላል? ለሚጥሚጣም ለበሬ የሚያዋጣ ያዋጣ ነው ይላል። ያ ሚጥሚጣውን ብቻውን አትበላው ስጋውንም ሁለቱም ገንጠል ከሆኑ ሌላ ነው እንትናቸውና እውነት 3,400,000 ማለት ለኔ መነሻዬ ነው። በጣም ነው እንትን የሚለውና ስለዚህ ለሚጥሚጣውም ለስጋውም ያዋጣችሁ በአጠቃላይ ከ2 ወር በኋላ ፈረጃ ፊልም ለእይታ ሲበቃ ያው የአዋጣችሁት የገንዘብ ፍሬ እዛ ይታያል እያላችሁ ነው። ፊልሙ በተመለከተ እያየሁት ነበር። ምናልባት ኮፍያን እስኪያውልቀው እንት ያንታሉ እንዴ ያምርበታል አይደል? እስኪ አሁን ለምሳሌ ይሄ ቦታ ላይ እኔ ብጠራይ ልሰራው አልችልም። አንድ ጓደኛዬ ለመቼ ነው ጥምንት ክርስትና አይደል? ኮሜንቶች እያየሁ ነበር። በጣም ጠውልገሃል፣ ከእድሜ በላይ ገርጅፈሃል እና አንዳንዶች በቀና አንዳንዶች ደግሞ ሳቅ በሚያጭር አይነት ኮሜንቶች ሐሳብ ሲሰጡ ነበር። ምን የተለየ ሐሳብ? እኔ ሰይፍዬ አሁን እዚህ መክሳት ላይ ካለው ስደርስ ነው ጤነኛ የሆንኩት። በፊት ተደግፌ ነው የምነሳው። እንደዚህ ቶሎ መነሳት አልችልም፣ ይደከመኛል ምናምን። እኔ የሰውን ታለንት አከብራለሁ። ዘማን መሳደብ የሚችል መሳደብ ይችላል፣ ታለንቱ ነው። ማሞገስ የሚችል ምንም መመላለስ። አዎ ይሄ የላይኩና የፎሎ ነገር አሳስቦት ሊሆን ይችላል እንጂ አንተ ተናገር የተሰማህን የኖርክበትን። በቀን አንዴ ወይ በሁለት ቀን አንዴ ብሉ ትላለህ። ጎበዝ የሆነ ሰው ፒክ ያደርጋል፣ ያንን ነገር ይለወጥበታል። ደግሞ እነዚህ የሚያጓጉ ነገሮች ያጓጉት ደግሞ ስም ይለጥፍብሃል። ገብቷል። በቃ የመምረጥ ጉዳይ ያንተ ነው። ያ ከምን ይመጣል? ታለንት ነው በቃ። ለምሳሌ አሁን እንዲህ መጎሳቆሉ ያው ፊልሙን በደንብ ለማውጣትና ሆነህ ለመገኘት የሄድክበትን ርቀት ያሳያል። ታይፕ አክተር ነህ ማለት ነው። ልክ እንደ አንተ በፊልም ደረጃ ለምሳሌ ማቲው ማኮኖሂ የኤችአይቪ በሽተኛ ሆኖ የሰራበት በጣም ኪሎ ወርዶ 50 ሴንት በጣም የወረደበት ኪሎ ምናልባት የ50 ሴንት ነው። ሄኖክ ወንድሙ 25 ሴንት ብየዋል። እንዲህ አይነት የፊልም ሜተዶች አሉ። እዚህ ደረጃ ላይ የሚከብደው ለሰው ማስረዳት ነው። ዘማን እኔ እውነት ዝም ብለህ ኖርማል ወሬ ብታወራኝ ምናምን እመላለሳለሁ ምናምን ከዛ ጾሙ አይጎዳህም አይከብድህም ጨጓራህም ምናምን ሲሉ ስለሱ ጉዳይ አሪፍ እንደሆነ ለማስረዳት ማውጣት ያቅተኛል እና ብዙ ሰዎች አስቀይማለሁ።
መነጋገር አልፈልግም። በዚህ አጋጣሚ እውነት ብዙ ሰዎች አስቀይሜያለሁ። በዚህ በመክሳትና ባለመክሳት ለኔ ብለው ነው የሚመክሩኝ። እኔ ደግሞ በቃ እቺ ካርቧ ስለሌለች ቶሎ ነው ተረክምለው ይችላል። ያናድዳል። አንድ ምስኪን ኤርትራዊ እንግሊዝ ውስጥ ከባድ ጸብ ተጣላን ማለት ነው። ለምን አልበላም አለኝ። ፖሊሶች ጓደኞቼ ምናምን ተሰብስበው ሲጠይቁት ምግብ አልበላም አለኝ። አዎ እሺ። አይቶህ የመጣው እኔ ጓደኞቼ ጋር ቁጭ ብዬ ነው። ከዛ በኋላ ብላ ምግብ አዞልኝ አይ አልበላም ምናምን ሰው ሊያጎርሰኝ መጣ። ወይ አልበላም የሆነ የራሴ እንትን ላይ ስለሆነ አልበላም ስለው በቃ በጣም ተናደደ ነው የምነግርህ። እና እስከሚያስቅህ ድረስ ምንድነው ጸባችሁ? ምግብ አልበላም ማለት ነው። የአባትና የልጅ ጠብ ነው የሚመስለው። የምር እኮ ነው የምነግርህ። ማለት ያስቅሃል። ይሄ በጣም ለዚህም ለወሬም ለዚህም መድረክ አይመጥንም። ምንድነው ማን ሰው ከገላገላቸው በኋላ አልበላም ማለት ትጎርሳታለህ ይላል። ጊዜው እኮ አሁን በላብኝ ብለህ የምትጣላበት አልበላም አለኝ። በጣም እውነት አንተን እኮ ለመጥቀም ነው። እውነት ነው። ከማዘን አንጻር ነው እና በጣም ይከብዳል ማስረዳትና ኧረ በስመ አብ ብዙ የብዙዎች አስተያየት ያየሁት ምንድነው ያው ፊልሙን ለመስራት የሄድክበት መንገድ ነው። ስታንትማን ለምን መጠቀም አልፈለክም? አንዳንዶች በየዋነት የሰጡትን አስተያየት ስላየው ነው። አይ ላቅመዛ እንኳን አልደረስንም። እውነት ለመናገር አሁን ኤአይ ምናምን የሚባል አሁን መጣ እንጂ ይሄ ላቅመሳን የድሮ ቦክሰኞች ልብ ብለህ ከሆነ በነ ኬኔዲ መንገሻ ጊዜ ምናምን 60 ኪሎ ላይ ምናምን ናቸው፣ ቀጭን ናቸው። እኔ ይሄንን ሐሳብ ስጽፍ ከና አብዬ ፋንቴ ጋር ሳወራ ከነ እንትና አንድ ልጅ አለ ጎበዝ ልጅ ከነሱ ጋር ስናወራ ኬኔዲ መንገሻ የሞተ ቀን የሚጀምር ስቶሪ ነው። ስቶሪው የግድ ጊዜውን መምሰል አለብኝ። በዛ ጊዜ የነበሩ ቦክስ ላይ ብዙ ላይፍ ያሳለፉ ዘማን ቦክስ በጣም የሚገርም ስፖርት ነው። በጣም ነው የሚያሳዝኑ። አሁን የድሮ ቦክሰኞች ምናምን በቃ እነሱን እንግዳ አድርጌ መድረክ ላይ ቁጭ አድርጌ ማስከበር ነው የምፈልገው። እውነት ነው የምነግርህ። ሲያሳዝኑ ጓንት የቀበሩትን የድሮ ማስታወሻቸውን እያመጡ እየሰጡኝ ምናምን ስራ ሜዳሊያ የድሮ እንዲህ አፈሩን ፍቀ ምናምን ማለት ያኔ ቀጭን ናቸው ምናምን በጣም ጎበዞች ናቸው። አይምሮዬ ላይ የተሳለው ያ ነው። በቃ 60 ኪሎ ሆኜ ይህንን ፊልም መስራት አለብኝ። ስለዚህ ፈረጃ ፊልም ወደ ኋላ ሄደን የዛን ዘመን ታሪክ ነው ሊባል ይችላል። ወደዚህ አይመጣም። እኛ ያው ጫፍ ከያዝን እንበር የለ አልናገር ይዋታ አልናገር። እኔ ግን ሄኖክ በቃ በዚሁ ይቀጥላል ወይንስ እየወፈረ ያ በፊት ኢንተርቪው ያደረኩት ሄኖክ ይመጣል? አሳዘነኝ ይሄ ሰውነቴ ሰይፍዬ። እና በዚሁ ልቀጥል ስልህ ይሄ 3 ቀን 1 ሳምንት አለመብላቱ ምናምን አቆመውና አንዴ እበላለሁ። ግን ይሄ ለመወፈር በቃ ሰይፍዬ ፊልሙ ላይ ብታየው ትደነግጣለህ። እውነት ማለት እኔ እንጃ አሁን ምን መገመት እንዳይሆንብኝ መጠቆም እንዳይሆንብኝ እንጂ በቃ ሌላ ነው ብታይ። በቃ ልክ ኤዲት አድርገን ምናምን ተስነል ቤት ገብቼ የምሬን ነው የምነግርህ። እውነት ለማስገረም ምናምን አይደለም፣ በጣም ይሰማኛል። ልክ ነኝ ማለት ነው እላለሁ። በቃ እኮ ማለት አሁን ራሱ ዝም ብሎ ቢወጣ ልክ ነኝ ደስ ይሄ መገላገል አለ በቃ ያስደነግጣል ነው የምነግርህ። እንኳን ዋጋ የከፈልኩኝ ለዚህ ሁሉ ነገር የህዝብ መታመን ነው አሁን እንደዚህ ያደረገኝ ነው እኮ። የከፈልከው መስዋዕትነት አለ፣ ያኛው ሄኖክ አለ። ግን ለፊልም ብለህ ከስታ አውርደኸዋል። ስለዚህ ይህ ገጽታ በጣም ጥሩ አይደለም እያልኩ አይደለም፣ ግን እድሜህን አይወክልም የሚል አስተያየት ስላየው የሆነ የበደልከው ማግኘት ያለበትን ነገር ያላገኘ ሰውነት እንደሆነ ለምሳሌ 50 ሴንትም ሆነ ማቲው ማከናዊ እኮ ፊልማቸውን ከጨረሱ በኋላ ወደ ቀድሞ ማንነታቸው በገጽታ ተመልሰዋል። ሄኖክ ይመለሳሉ። ያኛው ላይ አልደርስም፣ ግን ይሄ አሁን 60 ላይ አልቆይም 70 ምናምን እገባለሁኝ። ግን ይሄንን አስጠብቄው ነው። ይሄ ወፍራሙ ትርፉ ነገር ምናምን አይኖርም። አሁን የሆነ ፎቶ ብትከፍት እዚህ ጋር የነበረኝ ወይ እዚህ ጋር የነበረኝ ስጋ እኮ እዚህ ጋር የለም እንዴ! በጣም እዚህ ጋር እንዲወጡ ምናምን ማለት በጣም የድሮ ፎቶዎችን ሳያቸው ምናምን በጣም ያስደነግጠኛል። ስለዚህ ይሄ ጉንጭ መቼም አይመጣም። አታየውም? ፊቴ እኮ ጠማማ ነው። በዚህ ይሄ እንዲህ ነው የሚመጣው የነበረው። አየው፣ ይሄኛው ደግሞ ግን ቀጥ ያለ አየው። ስለዚህ ትርፍ ነገር አይገባህም እያለኛል። ስለዚህ ትርፉን አስወግዶ ሄኖክ መካከለኛ ሆኖ ይመለሳል።
ምናልባት በወጪ ደረጃ በጣም እንደተጎዳህ በእግርህ እስከመሄድ መኪናን እስከመሸጥ ደርሰሃል። አዎ ያኔ ይህንን ሀሳብ ሳነሳው በጀቱ የነበረው 3.7 ነበር። ከዛ በኋላ በመሀል ስታክ አረገ። ካፌ ቁጭ ብዬ ለየትኛው የእርዳታ ድርጅት ልስጠው ብዬ እያሰብኩኝ ድንገት ራይል ጌቱ መጣች። ለካ ራይል ጌቱ ከብዙ ሰው ጋር ተጣልታለች በእኔ ጉዳይ። እግዚአብሔር ይስጥሽ፣ እውነት መቼም ነው ማረሳሽ፣ ከልብ ማጠፊ ሰው ነሽ እውነት። ራይል ጌቱ ምንድነው ስላንተ የምትጣለው? ልነግርህ ነው በቃ ማለት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍሎሃ ልጅ ነች እሷ። አዎ አንድ እንደዚህ ጎዶ እናቷና እናቴ ጓደኛሞች ነው። ኢቨን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻት። እና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ደብሮኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባሁት በጣም ብዙ ነውና የእርዳታ ድርጅት እየፈለኩ ነው፣ አንዴ ልስጠውና ስልገላገል ምናምን። ያማሃል እንዴ አለች። በአንተ ጉዳይ ከስንት ሰው ጋር ተጣለው፣ ሌባ ነው እያጭበረበረ ደግሞ እንዲጀመረ እምታምናቸው ጓደኞች ምናምን ይሄንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት። ግድ የለህም ጀምረው፣ እኔም ቢሆን እግር ልሼ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት መጣችና 12000 ብር የሚከራይ ካሜራ ይኸው በነፃ ቅረጽበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። 12000 ብር ነው የሚከራየው ካሜራው የቀረጽኩበት ማለት አንድ ቀን እሺ ትሰጣለህ፣ 2 ቀን ትሰጣለህ ምናምን። ሰው 3 ወር ሙሉ ይሰጣል። 3 ወር ዝም ብለህ አስበው። ይሄ የወጣበት 7 ሚሊዮን 300 ሺህ ብር ላይ አስበው በየቀኑ 12000 ብር በጣም ከባድ ማለት። ያየው ቅድም እያልኩ ነበረ። ለምሳሌ መታ እዚህ ጋር ስትነግረኝ እኔ ፈረጃ የሚባል ፊልም አለ፣ ሁሉም ሰው 5 ብር በቃ ይስጠኝ በጀቱ የኔ ያህል ነው ብለን የጀመርነው እኔ ጋር አናውንስ ታደርጎ አስታውሳለሁ። ምንድነው መሰለ እኔ ዛሬ እዚህ ደረጃ ላይ ካደረሱኝ ከሚወዱኝ ከጓደኞቼ ጋር አዋተን ፕሮዲውሰር አሁን ስለማያዋጣው ለራሳችን እርካታ ፊልም እንስራ ነው ከ5 ብር ጀምሮ አዋተን። ከዛ በኋላ እኔ እኮ አረሳውም። ይኸው መጀመሪያ እኔ ምናምን ብለህ 30,000 ብር ስልኬ ሁሉ ለኛን ያስጨርሳል። ይሄ እውነት ለመናገር ቤቴ ነው። ይሄ መተንፈስ በፈለኩ ቁጥር እየመጣው የምተነፍስበት ሳታስገድደኝ ምንም ሳትለኝ ማለት እውነት ሰይፍዬ በጣም ነው የማመሰግነው። የምሬን ነው። ቦታ አልተቀያየርንም እንጂ የኔ ነው ይሄ ቦታ ማለት ነው። ይሄ ቤት የኔ ነው። 3 ቀን ብቻ የበላህበት አጋጣሚ አለ? እሱማ አሁን ይሄ 6 ወሩን በሙሉ በሳምንት 3 ቀን ብቻ? አንድ ሳምንት 7 ቀን አይደል? ማክሰኞ፣ ሐሙስ፣ ቅዳሜ ነው የምበላው። እንዴ በየሳምንቱ ታከፍላለህ? እንትን ነው አሁን እንደዚህ ስትል ሰው እንትን ነው ጎበዝ። አሁንም እናገራለሁ ልክ ጤነኛ መሆን የሚፈልግ ሰው ከምግብ ይራቅ። የምሬን ነው የምነግርህ። ሙድ ያዝ። መዳን የሚፈልግ ይህንን ሐሳብ ይከተለው። አንድ ቀን ሰውነትህ ማረፍ አለበት ከምግብ። አንድ ቀን ምንም ሳትበላ ከዛ ለምሳሌ ተኝቼ እነሳለሁ። የኤክስፒሪየንስ ጉዳይ ነው፣ የልምድ ጉዳይ ነው። ከለመድከው መብላት ነው። አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት። ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው። እሺ በቃ ጨነቀኝ ነው ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋ ነው መግቢያው? አዲስ አይደል ይሄ 3 ዓመት ሆነው መሰለኝ። ከ3 ዓመት በፊት እዛኛው ስቱዲዮ ነበር እዛኛው ነበር እንትን የምለው እና አሁን መብላት እየለመድኩ ስመጣ እንቅልፋም እየሆንኩ መጣ። ሄኖክ ወንድሙ የሚሰራው ኑሯችን ነው ወይ? በፊልም ኑሯችን ከስቶ መጨረሻ ላይ ተላጭቶ ይሄንን ሰውዬ መምሰል ካስፈለገው ለምን ይሄን ያህል ከሳ? ቲክቶክ ላይ የምናውቀው ባይስ አይሰራለትም ወይ? ሰይፍዬ አንተ ፊልም ፕሮዲውስ አድርገሃል። አይቻለሁ። ታውቀዋለህ። ሙዝ ልጦ መብላት አይደለም።
የስንት ሰው ባህሪ እንደምትችል እና ችለህ እንዳለፍክም ታውቀዋለህ። እንደሚሰጡት ኮመንቶች አይደለም ፊልም። ቅድም ያልኩህ ለዛ ነው ፊልም የሚሰራበት መንገድ ነው ሞር ፊልም። እቺ አንድ ተኩሎ አይደለችም። አሰቃቂ ነገሮች ነው የምታልፈው ታውቀዋለህ። ሰውን መለማመጡ በራሱ ከባድ ነገር ነው። እኛ እንደምንሰጣት ኮመንት አይደለችም። ፊልምን የሚያውቀው ፊልም ሰሪ ነው። በሽተኛን የሚያውቀው ዶክተር ነው። 7 ዓመት የለፈው ዶክተር ኩላሊት ለመቅደስ 7 ዓመት የለፈው ያውቀዋል። አንተ ታመህ ስትሄድ የሚያክምህን መንገድ ፊልም ሰሪ ነው ፊልምን የሚያውቀው። እውነት በጣም ከባድ ነው። የምሬን ነው የምነግርህ ዘመን። እኔ ግን ፈረጃ ሳይወጣ ገና ባሉት ሽልማቶች ላይ የዓመቱ ምርጥ ፊልም በሚለው ዘርፍ እኔ ዝም ብዬ ሳላየው ገና ፈረጃ ባለፈው የኢትዮጵያ ፊልም ባለሙያዎች አላገዙኝም ብለህ ነበር እና አንዳንዶች በጣም ቅር ብለዋቸዋል። ያ ስሜት አሁንም አለ ወይንስ ያቋም ለውጥ አለ? አይ በፍጹም የለም፣ አሁን የለም። እኔም በሆነ ማደርገው ነው ብያለሁ ቅድም። የሆነ ፊልም ሰሪ እንደዚህ ቢል እንዴ ቀልዳል እንዴ ደግሞ እንዲህ ተጀመረ እንዴ ነው ምለው። ቢኮዝ የመጀመሪያ ነው፣ አልፈርድባቸውም። ቀይስ ብዬ ጥግ ጋር ሆኜ እንዳሰልጣኝ ነው የማየው። ከዛ በኋላ ልክ ዋንጫውን ሲበላ ወይ የሆነ ነገር ሲያደርግ እጄ አብሬው ይይዛለሁ። ገብቷል። አልቀየም በሰዓቱ እንዴት ሰው አያግዘኝም ብዬ በጣም ሆድ ብሶኝ ነበረ። ግን ልክ ነው መሆን ያለበት ነው የሆነው። እኔም በሱ ቦታ ማረገው ነው። ከዚህ ቪዲዮ በኋላ ስልኮች ነበሩ። አሁን ከሙያ አጋሮች ብዙ ማማ ደውለልህ? ብዙ ሰዎች ደውለዋል። ለምሳሌ እኔ እንጃ እንዴት ብዬ ብዙ በቃ ማለት አክቹአሊ ደፍረውም የደወሉልኝ የጠየቁኝ ሰዎች ናቸው። በመሃል ምናምን ብዙ ሰዎች ጠይቀውኝ ረሳሁት አሁን ስጠይቀኝና ማአት ናቸውና ኢቨን ስልኬን ሁሉ እስከ መዝጋት ደርሻለሁ። ያው እንደነገርኳችሁ የሚዬ ሁሉ ጊዜ ጥፊ ጠብቀኛል አውቃለሁ። መቼም ስሜን እንዳታነሳ ሚዲያ ላይ ብሎኛል። የማን አንተ የመልካምነት ዛፍ የሆንክ ሰው ከጉድ አውጥተኸኛል፣ እግዚአብሔር ያክብርህ። ብሩኬ በጣም ነው ማከብርህ። አትላንታ ሰናይት አስናቀው፣ ታሪክ ቲቲዬ፣ እነ ቢኒያም አሜሪካ፣ እነ ብዙ ሰዎች አሉ አሜሪካ የተዋወቅኳችሁ ያገዛችሁኝ፣ ጀርመን እንግሊዝ ያገዛችሁኝ፣ ጀርመን ሳሚ ሳሪስ፣ ብዙዎቹ በጣም አመሰግናለሁኝ። በተጨማሪም ለካፒታል ሆቴል የኔ የጀርባ አጥንቶች በጣም አመሰግናለሁ። ችላችሁኛል። ሆዜ ሪል ስቴት ፊልሜን እንድጨርስ ስላደረጋችሁኝ፣ ወርቅ ቡና በትንሽዬ ክፍያ ይህንን ሁሉ 6 ወር ሙሉ የሚገርም ምግብ ለክሮቼ ስታበይልኝ ቆይተሻል። እግዚአብሔር ይስጥልኝ። ክሮቼ ይመቻችሁ፣ ወዳችኋል። መካሻ በጣም ማረሰው የልብ ጓደኛዬ፣ እውነት ከጎኔ ስላለ እስካሁን በጣም ነው ማመሰግነው። ወዳችኋለሁኝ። ስላላሳፈራችሁኝ ህዝብ በጣም አመሰግናለሁ። ክበሩልኝ። ግድ የለም አይዟችሁ፣ ፊልም ሰሪውን አግዙት፣ ያኮራችኋል። ፊልም ያድጋል። ወዳችኋለሁ።